ሰበር መረጃ አዶናይና ጃኒ እንግዲህ በፖሊስ ቁጥጥር ስር መዋላቸው ተሰምቷል። የቲክቶክ ክሬቲቭ አዋርድ አሸናፊ የነበረው አዶናይና እንዲሁም ቲክቶከር ጃኒ ዛሬ አመሻሽ ላይ በፌዴራል ፖሊስ ቁጥጥር ስር መዋላቸው ተነግሯል። ቲክቶከሮችም ስለታሰሩበት ጉዳይ በይፋ የተባለ ነገር ባይኖርም መረጃውን ያገኘነው ከፋስት መረጃ ነው። በጉዳዩ ላይ አዲስ ነገር ካለ የማቀርብላችሁ ይሆናል። ፎሎ ማድረግ አዳዲስ መረጃዎችን መከታተል ትችላላችሁ። ደህና ነኝ። ሙን እንዴት ነህ? ምን ሆነሽ ነው የምታለቅሽው? አዶናይ ታሰረ እንዴ? I don't know ምን ነው? አይ ታሰረ የሚል ወሬ በኢየሱስ ተወጇለሽ? ጃኒ ታስራለች። አዶናይን ተወጇለሽ? አዶናይ በምን ምክንያት ሊታሰር እንደቻለ የኢትዮጵያ ፌዴራል ፖሊስ መግለጫ አውጥቷል። በዚህ መሰረት ታዲያ አዶናይ በቁጥጥር ስር ሊውል የቻለው ከኢትዮጵያ ሕዝብ ባህልና እንዲሁም ደግሞ መልካም ስነ ምግባር በተቃራኒ በህዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና እንዲሁም ደግሞ በቴሌቪዥን ቀጥታ ስርጭት የታዩት 5 ተጠርጣሪዎች በቁጥጥር ስር በዋሉበት በወንጀል ጉዳይ ጋር በተያያዘ መሆኑን የኢትዮጵያ ፌዴራል ፖሊስ አስታውቋል። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁ ነጋሩ። አዶናይ ስለታሰረበት ጉዳይ ፌዴራል ፖሊስ ይፋ አድርጓል። አዶናይ ብርሃነ ኃይለ ሚካኤል በቁጥጥር ስር ሊውል የቻለው ከኢትዮጵያ ህዝብ ባህልና መልካም ስነ ምግባር በተቃራኒ በህዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት የታዩ 5 ተጠርጣሪዎች በቁጥጥር ስር በዋሉበት የወንጀል ጉዳይ ጋር በተያያዘ እንደሆነ ፖሊስ አስታውቋል። እውቅናና ገንዘብ ለማግኘት ብቻ በማሰብ ሚዲያዎችን ኃላፊነት በጎደለው አኳኋን እየተጠቀሙ በተለይ ወጣቱ አዶናይ ታሰረ። የማይን ጭብጨባ የትም እንደማያደርስ በዚህ ማወቅ ትችላላችሁ። ሰገጥ ቢያጨበጭብ ትርፉ እስር ነው። አዶናይ ታሰረ። የተለያዩ የሚዲያ ምንጮች የአዶናይ መታሰር እየዘገቡ ነው ያሉት ከመሸ። አዶናይም 24 ሰዓት ሊሞላው 1 ሰዓት ነው የቀረው። ፖስት ካደረገ ላይፍ ከገባ 24 ሰዓት ሊሞላው ነው። ፖሊስ ጣቢያ ውስጥ ታይቷል የሚሉ ፎቶዎች እየተፖሰቱ ነው ቴሌግራም ላይ ምናምን። ፖሊስ ጣቢያ ውስጥ ቁጭ ብሎ እንግዲህ እናዝናለን። ጋይስ እውነት ነው የሰማችሁት ነገር እውነት ነው። ጃኒም አዶናይም አሁን ከመሸ እንግዲህ በቁጥጥር ስር መዋላቸውን እየሰማን ያለ ነው። በጣም በሚያሳዝን ሁኔታ ማለት ነውና በጣም የደበረኝ ሆኖ ለመናገር ምክንያቱ እንግዲህ የታሰሩበት ምክንያት እስካሁን ድረስ በግልጽ የታወቀ ነገር እንደሌለ ነው እየተነገረ ያለው። ያው አብዛኞቻችሁ እንደገመታችሁት ግን ከሰግጥ ፈምስ ጋር የተገናኘ ነገር አይመስለኝም እኔ እንደማስበው ከሆነ ማለት ነውና እንደዛ ቢሆን ኖሮ ጃኒ ከዚህ ጋር ምንም ያያያዛት ነገር የለም ብዬ ነው የማስበው። ያው አብዛኛው ሰው እየተባለ እንዳለው ከሆነ እንግዲህ ሰሞኑን ብዙ ታዋቂ ቲክቶከሮች እየታሰሩ ነው ያሉት ታውቃላችሁ። ከዚህ ከቲክቶክ ክሬቲቭ አዋርድ ባለባበስ ዙሪያ እንግዲህ ብዙ ከባልና ከእንትን ያፈነገጠ ነው በሚል አብዛኞቹ እየታሰሩ እንደሆነ ይታወቃልና ከዛ ጋር የተያያዘ ጉዳይ እንደሆነ ነው እየተነገረ ያለው። እንግዲህ ለወንድማችን ለአዶናይም ለጃኒም እንግዲህ በቅርቡ ተፈታችሁ ለቤታችሁ እንደሚያበቃችሁ ተስፋ እናደርጋለን። ያው ለጥያቄ ትፈልጋላችሁ ተብለው ነው እንግዲህ የሄዱትኝ። ያው ተጠይቀው እንግዲህ ለምርመራ ነው የሄዱትኝ። ያው ፌዴራል ፖሊስ በተለያየ ጊዜ የሚያጠራጥር ነገር ሲያይ ለምርመራ ማንኛውንም ሰው እንግዲህ መጥራትና መመርመር ይችላል እና ብዙም አትደናገጡ እንላችሁ የአዶናይ ደጋፊዎች። እውነት ለመናገር ያን ያህል የከረረ ነገር ይሆናል ብዬ አላስብም። ነገ ጠዋት ላይ ምናምን ዛሬ አድረው ሊፈቱ ይችላሉ የሚል ግምት ነው ያለኝ፣ የኔን ግምት ከጠየቃችሁኝ። ለማንኛውም ግን ሁላችሁም ለነሱ መልካም ምኞታችሁን ተመኙላቸው። ይመቻችሁ። ሰግጥ ፈምስ ብሎ ሚሊዮን ብር የሚያገኝ መኪና የሚሸለምና መጅራት መጥቶ ሚሰርቅ መካከል ልዩነት የለውም። ይሄም በሐራም መንገድ ነው፣ ይሄም በሐራም መንገድ ነው። ዋሽቶ የሚያገኝም ተመሳሳይ፣ ሰርቆ የሚያገኝም ተመሳሳይ። ይሄ አቅልን ነው እየሰረቀ ያለው፣ ትውልድን ነው እየሰረቀ ያለው። ያ ምናልባት አንድ ግለሰብን እየሰረቀ ሊሆን ይችላል። ቀላል ነው እያልኩ አይደለም። ያም ሐራም ነው። ዲስትራክሽኑ ውድመቱ ግን የዚህኛው በጣም የባሰ ነው። እያንዳንዱ ቤት እያንዳንዱ ቦታ እየገባ እያወደመ ነው የሚሄድ ያለው ማለት ነው። ወዴት ነው እየሄድን ያለ ነው? መልካም ተናጋሪዎች፣ ወደ መልካም የሚጠሩ ሰዎች ፎሎወር የላቸውም። ብዙ ተከታይ ያላቸው በሶሻል ሚዲያ እነማን ናቸው? የሚሳደቡት ዋልጌዎች። በቃ የፈለከውን ቁሻሻ የዝሙት ቃል ሐራም ፈለከውን ነገር አድርግ፣ ተናገር፣ ብቻ ታወቅ፣ ገንዘብ አግኝ። ይሄ ገንዘብ እኮ ገና አላህ Subhanahu Wa Ta'ala ቂያማ ቀን መቀጣጫው ነው የሚያደርገው። የማትወስዱት በጣም ብዙ ሰዎች አላችሁ። አሁን የቲክቶክ ሽልማት ተሸለመ የተባለውን ግለሰብ ወጣት ልጅ
ወጣት ነው ባይዞ ቢያረግለት ደስ ይለኛል። በጥሩ ፓዝ ሄዶ በጥሩ ምናምን ሄዶ አንፎርቹኔትሊ በጥሩ ፓዝ ሄዶ አይደለም እዚህ ሀገር ውስጥ በጥሩ ፓዝ ሄዶ እንዳልኳችሁ እውቅና ስለማትሰጡ እንዳልፍ እያረጋችሁ ያላችሁት አሁን እናንተ በዚህ ልጅ ምክንያት የሸለማችሁት ሽልማትና ያረጋኛችሁት ሁካታና ግርግር እና እሱ ባገኘው ኢንፌመስነት ጥላ ስር ተጠላችሁ የራሳችሁን ስምና ምናምን ልታድሱ የምትሞክሩ ሰዎች በጣም ናፈርኩባችሁ ነኝ። በነገራችን ላይ እንደዚህ አፍሬ አላውቅም። በዚህ ሀገር እዚህ ደረጃ ደረስናል መሰለኝ። ማለት ምን ሰግጥ የሚል ቃል አንዴ ለምጠራው እዚህ ጋር ብቻ ትርጉሙ ምንድነው ተብሎ ቢጠይቅ ሰው አንዳንዱ በማር ሊያለሰልሰው ይሞክራል። ኖ እሱ ማለት የፈለገው እንዲህ ሳይሆን መጥፎ ነገር ሳይሆን ምን ውስጥህን አዳምጥ እንዲህ ብሎ ለማለት ነው የፈለገው እንጂ እንደዛማ አይልም ምናምን ትሉ ኢንቴንሽናሊ እብደቱን ስፖንሰር ማድረግ የምትፈልጉና በዚህ በማር ለውሳችሁ ልታብራሩ ለምትሞክሩ ሰዎች አሏችሁ። አንዳንዶቻችሁ ደግሞ መቼም ሰው አይኑን አውጥቶማ እንደዚህ አይልም በአደባባይ እንዲህ ሊል ቢያስብ ነው እንጂ ብላችሁ የምታለዝቡለት ለራሳችሁ ሞራል ብላችሁ እንደዚህ አይነት ሀገር ውስጥ ኖርክ ከተባለ ትጠፋለህ ሀገር። ስለዚህ ራሳችሁን ለማስታወም ስትሉ እንዲህማ አያረግም ብለህ የራስን ማብራሪያ ሲሰጡለትም ሰምቻለሁ። አብይ አህመድ ሰግጦ አዶናይን አስሮታል። ሰግጥ ፈምስ የምትል ሐረግ ቤተ መንግስት ደርሳለች ማለት ነው። አዶናይን ጨምሮ ብዙ ቲክታከሮች ከትላንት ጀምሮ እየታሰሩ ነው። ምክንያት አድርጎ ያቀረበው ፌዴራል ፖሊስ ደግሞ ልብ ይነካል። ለህብረተሰቡ እሴት እንጨነቃለን ይላል። ምናልባት ሰምታችሁ ካልሆነ ከሁለት ቀን በፊት አንድ ታዋቂ ጋዜጠኛ በግብረ ሰዶማዊነት ተጠርጥሮ ሙሉ መረጃ ተገኝቶበት መንግስት ሊሰማው አልፈልግም። እነዚህ ልጆች እና አዶናይ የታሰሩበት ምክንያት ግን ከኔ በላይ ተሰሚነት እያገኙ ነው የሚል ተራ ወግ ነው። አብይ አህመድ ህዝብ ትኩረት ነስቶኛል ባለ ቁጥር ሁሉ የሚችለውን እያደረገ በክፉም በደጉም ህዝቡ ዘንድ መነሳት ይፈልጋል እንጂ አንድም ቀን የህብረተሰብን ችግር ለመፍታት አስቦ ያቅም። አብይ አህመድ ልወደድ ባይነት ስላለበት ብቻ ነው። አንድ ነገር ላስታውሳችሁ። የድንግል ማርያም ምስል የቀደደች አንድ እንስት ነበረች። ያቺ እንስት ብዙ ችግር እንደፈጠረች ታውቃላችሁ። አንድ ወንድማችንም ቤቷ ድረስ ሄዶ ምናምን ችግር ተፈጥሮ ምናምን ያልሽ ታሰረ። አብይ አህመድ መስቀል ሊከበር አንድ ቀን ሲቀረው ልጅቷን አግኝቻታለሁ ብሎ መጣ። ልጅቷ በቁጥጥር ስር ዋለች ተባለ። በበነጋታው ሲኖዶስ ውስጥ ያለ የአብይ አህመድ ካድሬ ጳጳስ አብይ አህመድን እናመሰግናለን ለዚህ ጉዳይ አለ። መንግስት ራሱ በደል በድሎህም ራሱን ይቅርታ እንድትለው እንድትክሰው ይፈልጋል እንጂ የዳቦ ዋጋ መናር፣ የህብረተሰብ መጨነቅ፣ የዘይት መናር፣ የእንቁላል ዋጋ 150 ብር መግባት፣ የነዳጅ ዋጋ በአንድ ሊትር 200 ብር ማለፉ መንግስትን አያስጨንቀውም። ይሄ የህብረተሰብ ችግር ነው ብሎ ያስብ። መንግስት ህዝቡን ያስጨንቀዋል ብሎ የሚያምነው አንድ የቲክታክ ሴት የለበሰችው አለባበስ ነው እንጂ ከከተማ ውጪ አውጥቶ የሚጥለው ህዝብ ይኑር ይሙት መዳኑን እንኳን ማረጋገጥ አይፈልግም። ምንም ጊዜ ቢሆን አብይ አህመድ ትኩረት እንዳይነፈገው ስለሚፈልግ ብቻ ህዝቡ ዘንድ ትኩረት ለማድረግ እንደዚህ አይነት ነገሮችን ያደርጋል። ስለዚህ የሚገርም አይደለም። ነገም ከነጎዲያም ይቀጥላል። እስከ መቼ ህዝብ አብይ አህመድ ላይ መነሳት እስካልቻለ ድረስ አዶናይ በምን ምክንያት ሊታሰር እንደቻለ የኢትዮጵያ ፌዴራል ፖሊስ መግለጫ አውጥቷል። በዚህ መሰረት ታዲያ አዶናይ በቁጥጥር ስር ሊውል የቻለው ከኢትዮጵያ ህዝብ ባህልና እንዲሁም ደግሞ መልካም ስነ ምግባር በተቃራኒ በህዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና እንዲሁም ደግሞ በቴሌቪዥን ቀጥታ ስርጭት የታዩት 5 ተጠርጣሪዎች በቁጥጥር ስር በዋሉበት በወንጀል ጉዳይ ጋር በተያያዘ መሆኑን የኢትዮጵያ ፌዴራል ፖሊስ አስታውቋል። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩ። ሌላው በአዶናይ ጉዳይ የተሰማው መረጃ ምንድነው? የኢትዮጵያ ፌዴራል ፖሊስ እንግዲህ አዶናይ ብርሃነ ሚካኤል የተባለን ተጠርጣሪ በቁጥጥር ስር አውሎ ምርመራ እያጣራ መሆኑን ገልጿል ማለት ነው። አዶናይ ብርሃነ ሚካኤል በቁጥጥር ስር ሊውል የቻለው ከኢትዮጵያ ህዝብ ባህልና መልካም ስነ ምግባር በተቃራኒ በህዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የታዩት 5 ተጠርጣሪዎች በቁጥጥር ስር በዋሉበት የወንጀል ጉዳይ ጋር በተያያዘ መሆኑን የኢትዮጵያ ፌዴራል ፖሊስ አስታውቋል። እውቅናና ገንዘብ ለማግኘት ብቻ በማሰብ ሚዲያዎችን ኃላፊነት በጎደለው አኳኋን እየተጠቀሙ በተለይ ወጣቱ ትውልድ በመልካም ስነ ምግባር ተቀርጾ ሀገርን የሚጠቅሙ ተግባራትን እንዳያከናውንና በተቃራኒው በትውልዱ ላይ ርካሽ ባህል ለመጫን የሚደረገው ተግባር ለመከላከል የኢትዮጵያ ፌዴራል ፖሊስ የጀመረውን ምርመራ አጠናክሮ እንደሚቀጥልም ያስታውቃል ሲል መግለጫ አውጥቷል ማለት ነው። ብዙዎቻችን እንግዲህ አዶናይ መታሰርን ሰምተናልና የእሱ አድናቂዎች፣ ወዳጆች ሁላችንም ከፍቶናል፣ አዝነናል።
ግን እኔ አንድ ሀሳብ ማቀርበው ማለት ነው ነገሮቹ እስኪጣሩ ከመንግስትም ያለው ነገር ግልጽ ሆኖ እስከሚነገረን ድረስ ቪዲዮ ባንሰራ መልካም ነው ብዬ አስባለሁ። እኔም እስካሁን ቪዲዮ ያልሰራሁት እንግዲህ ለዚህ ነው ነገሩን ማባባስ ወይ ማፋፋም እንዳይሆንብን ምንድነው የተፈጠረው ነገር ምንድነው ችግሩ የሚለውን በደንብ እንድንረዳ ጊዜ ሰተን ብናዳምጥ የተሻለ ነው ብዬ ነው ማስበው። ሁላችንም ከፍቶናል፣ እኔም ከፍቶኛል። አልጠበቅንም፣ ደንግጠናል ሁላችንም እና ለሁላችንም እንግዲህ በትዕግስት መጠበቁ የተሻለ ነው ብዬ አስባለሁ።